ሁሉን በሚችለው በክርስቶስ ስም ሁላችሁንም ሰላም እላለሁ። ሰላም ናቸው። በዓለም ዙሪያ የምትገኙ ቅዱሳን በሙሉ ሰላምና ዳና ናቸው። እኔ በሁሉ ሰላም ነኝ። ክብር ለጌታ ለኢየሱስ ይሁን። እኔ ፓስተር ዳዊት ዋላኖ ይባላለሁ። ክብር ለጌታ ለኢየሱስ ይሁን። ዛሬ በዚህ ሰዓት ወደ እናንተ የመጣሁት የእግዚአብሔርን ሐሳብ ይዤ ይህም የእግዚአብሔር ሐሳብ ምንድነው ካላቸው ጋብቻን በተመለከተው በእግዚአብሔር ቃል አማካይነት ጋብቻን ምንነቱንና ጋብቻ በብዙ ሰዎች ዘንድ እንዴት እንዳለ በብዙዎች ዘንድ በብዙ ባህል እንዴት እንደሆነ እንድናገር የእግዚአብሔርን ሐሳብ ምንድነው በሚለው ሐሳብ ላይ ጥቂት ጊዜ ወስጄ የእግዚአብሔርን ሐሳብ እንከፋፈላለን። ክብር ለጌታ ይሁን። ይህን ሰምታችሁ ጋብቻ ጥቅሙን ጉዳቱ ምንድነው እና ሰው ለጋብቻ ያሰበው ግንዛቤ ምንድነው በሚለው ሐሳብ ላይ ልንነጋገር እግዚአብሔር ቃሉን እንዲባርከን ዘንድ አጭር ጊዜ ጸሎት ልጸልይ። ክብር ምስጋና ውዳሴ ላንተ ይሁን። ዛሬ ጌታ ሆይ ስለ ጋብቻ ጥቂት ጊዜ ልንማር ነው። አንተ እግዚአብሔር አለፋይ ተናገር። እኔ ልናገር አልችልም፣ ደካማ መሆንን አውቃለሁ። አንተ ግን ብርቱ ነህ። ለልጆች ያስፈልጋል። አንተ ያዘጋጀው መልካም ፕሮግራሞችን ጠላት እንዳያበላሽ ሰው በመንፈስ ቅዱስ የጋብቻ ምንነት ተረድቶ እግዚአብሔርን አምላኬን እግዚአብሔርን እያወቀው በዚህ ሁኔታ እንዲሳተፉ የእግዚአብሔር ፈቃድ ምን እንደሆነ እንዲያውቁ ዘንድ በመንፈስ ቅዱስ ብርታትን ሰጥተህ እግዚአብሔር ዕውቀትን ሰጥተህ ማስተዋልን ሰጥተህ አስተምር። ለሁሉ ክብር ላንተ ይሁን። አትለየን። ሁሉንም የምትችለው በናዝሬቱ በኢየሱስ ስም አሜን። ወገኖች ሰው ብዙ ጊዜ ስለ ጋብቻ የተሳሳተ ሁኔታዎችም ሊናገር ይችላል። ጋብቻን በተመለከተ አንድ ሰው ወደ ጋብቻ ለመግባት የሚያስፈልጉ ነገሮች ምንድነው ካልኩ በኋላ አንድ ሰው ወደ ጋብቻ ለመግባት መጀመሪያው ምንድነው? አንደኛ አንድ ሰው ለጋብቻ የሚገባው እድሜ ላይ መድረስ ነው። አንደኛ አንድ ሰው ወደ ጋብቻ ዓላማ ሊገባ ወደ ጋብቻ ፕሮግራም ውስጥ ሊገባ የሚገባ እድሜ፣ ለምሳሌ አንድ ሰው እድሜ ገደብ ከ18 እስከ 20 ወይም ከ20 በላይ የሚሆነው እድሜዎች ውስጥ ላይ መድረስ አለበት። አንድ ሰው ወደ ጋብቻ ዓላማ ሊገባ አቅመ አዳም ወንድ ከሆነ ሴት አቅመ ሔዋን ሲደርሱ ወደ ጋብቻ ምሪት መመራት ይቻላል። ሁለተኛ ወደ ጋብቻ ለመሄድ ሁለተኛ ሐሳብ ምንድነው? የእግዚአብሔርን ፈቃድ መጠየቅ ነው። የእግዚአብሔርን ፈቃድ መጠየቅ ነው። ሁለተኛ እኔ ወደ ጋብቻ ሊገባ ነው፣ ጋብቻ ምሪት ውስጥ ሊገባ ነው እና ጋብቻ ውስጥ ስለሚገባ እግዚአብሔር ፈቃድ ምንድነው ብሎ እግዚአብሔርን መጸለይ ነው። የእግዚአብሔር ሐሳብ መጠየቅ ነው። ሶስተኛ ለጋብቻ የሚገባው ነገር አንድ ሰው ጋብቻ ዓለም ከገባ ብዙ ነገር ስለሚጠይቅ ለጋብቻ የሚያስፈልጉ ነገሮችን መዘጋጃት ነው። ስል ምን ማለት ነው? አንደኛ ሰውዬ ለጋብቻ መድረሱን፣ ሁለተኛ የእግዚአብሔር ፈቃድ መጠየቁን፣ ሶስተኛ አሁን ራሱን አዘጋጅቶ ቤቱን ማዘጋጃት፣ የሚበላው ነገር ማዘጋጃት፣ በትዳር ኑሮ የሚመሩ ነገሮችን ማዘጋጃት ከሰው ይጠበቃል ማለት ነው። ይሄ ለምሳሌ አንድ ሰው እድሜ ወደ አዳም ወንድ ከሆነ ወደ አዳም ከደረሰ በኋላ እና አስፈላጊ ነገሮች ለጋብቻ ብዙ ወጪ ስለሚሆን ጋብቻ ፕሮሴስ ብዙ ስለሚጠይቅ ያንን ሁሉ ማዘጋጃት አለበት ማለት ነው። ዝም ብሎ አሁን ለምሳሌ እኔ እድሜ ደርሷል ብዬ ሮጬ መግባት የለበትም ማለት ነው። እግዚአብሔር ይመስገን እኔ አሁን ባለትዳር ነኝ እና ልጆች አባት ነኝ። በዛ እግዚአብሔር ባርኮኛል። እናንተንም እግዚአብሔር ይባርካችሁ። ስለዚህ አንድ ሰው ወደ ጋብቻ ለመግባት እድሜ ወሳኝ አይደለም። አንደኛ እድሜ ወሳኝ ብለናል። እድሜ ደርሶ ከ18 ሆኜ ያለው 18 እድሜ ወይም 20 እድሜ ደርሼ ያለው ጋብቻን አደርጋለሁ ማለት አሁን ሌላ ነገሮች አሉ።
ብቻ እድሜ መዘጋጃት በቂ አይደለም። እድሜ ቁመት እና ደም ግባት እና ያለው ጡንቻ ያለው ሁኔታ ሁሉ በቂ አይደለም። ግን በቂ አይደለም። ሌላ ፕሮሰስ እንዳለ ሌላ ፕሮግራም እንዳለ ማወቅ አለበት። አንደኛው አንድ ሰው ለጋብቻ አስፈላጊ ቤት መስራት አለበት። በአባቱ ቤት፣ በቤተሰብ ቤት፣ በዘመድ ቤት ማድረግ የለበትም። ጋብቻ መጽሐፍ ቅዱስ አባትና እናት ይተዋል ይላል። ስለዚህ ጋብቻ ይሄንን መዘጋጃት አለበት ማለት ነው። ሌላኛው ለምሳሌ አንድ ሰው እድሜ ደርሻለሁ ብሎ የፈለገውን ነገር ዝም ብሎ ሸዊ ብሎ ወደ ጋብቻ ከገባ ጋብቻ አንዴ ከገቡ ወደ ኋላ መመለስ የሌላ ነገር ነው። ብዙ ምሁራን ጋብቻ ወደ ኋላ ማርሽ የለም ይላል። መኪና ግን ወደ ኋላ ማርሽ አለው፣ ለጋብቻ ግን ወደ ኋላ ማርሽ የለም ይላሉ። ስለዚህ ጋብቻ ማርሽ የሌላ ነው፣ መውጣት የሌላ ነው። አንዴ ከገቡ ሁለተኛ የመውጣት እድል የለም። እኔ በጣም መጥፎ ነች፣ በቃ አታምረኝም፣ ደስ አታስተኝም፣ ስለዚህ አባራለሁ፣ እለያለሁ ስል ብዙ ችግር ስለሚያመጣ ይሄም ደግሞ ለማን ነው ካላቸው በመጽሐፍ ቅዱስ ደንብና ስርዓት የሚተዳደር ሰው በእንደዚህ አይነት ጉዳዮች ሊገባ አይችልም። አንድ ሰው በመጽሐፍ ቅዱሳዊ ዓላማ የሚገባ ከሆነ ወደ ጋብቻ አንዴ ከገባ መፈታት መለያያት አያስፈልግም ማለት ነው። ስለዚህ ወንድሞች ወደ ጋብቻ ለመግባት አንደኛ ቆም ብለን ማሰብ፣ መጸለይ፣ ትዕግስተኛ ሰው መሆን አለበት። አንድ ሰው ወደ ጋብቻ ለመግባት ታጋሽ መሆን አለበት። ሌላኛ ደግሞ ወደ ጋብቻ ልንሄድ ወደ ጋብቻ እድሜም ደርሷል እና ንብረትም አለ፣ እግዚአብሔርም ፈቅዷል። ወዴት እንሂድ የሚባለው ነገር አለ። ወዴት የትኛውን ጋብቻ ላይ አንድ ሰው ጋብቻን ለማግባት ቤተሰብን ማማከር አለባት። አንድ አጋጣሚ ልጅቷን አይቶ ደስ ብሎ ልጅቷንም ቤተሰብ እንደገና ትውልዷን በዘር ወይም በዝርያ ወይም በዝምድና የሚቀራረቡ ነገሮችን በደንብ አድርጎ በዘመዶች ወይም በቤተሰብ በአባት ወላጅ ቤተሰቦች በቅርብ ዘመዶች መጠየቅ ማስጠየቅ አለበት። አንድ ሰው ወደ ጋብቻ አንድ ሴትን ጠይቆ ዝም ብሎ ታምራለች፣ ጥሩ ነች ብሎ መግባት የለበትም። ምክንያቱም አንድ ጊዜ መሳፍንት ላይ 14 ምዕራፍ ላይ ሶምሶን ፊልስጤማዊ የሆነችውን ወደ ደሊላ ለመሄድ አባትና እናትን ጠይቋል። ያን ጊዜ አባትና እናት አልፈቀዱም ማለት ነው። ራሱ በራሱ ደጅ ገብተዋል። ዛሬ ይሄን ካልኩ በኋላ ደግሞ ዝምድና፣ ሌላ ደግሞ ሰው በዝራዎች የሚጨመርበት የሚቀራረብበት ደግሞ በክርስትና ሕይወት ጠንካራ መሆንና አለመሆኑን ቼክ ተደርጎ ወንድንም ሴትም ወንድ ከሆነ ሴትም መጠየቅ ደግሞ ሴትም በሆን ወንድ ከጠየቃ በኋላ የሱ ዘር እንዴት ነው፣ በዝምድና እንዴት ነው፣ ምናልባት ከገባን በኋላ ሌላ ንትርክ ደግሞ ጭቅጭቅ እና ጥላቻ መለያየት የሚያደርሰው ነገር አለ ወይ ብሎ መጠየቅ አስፈላጊ ነው። ይህን ካልኩ በኋላ ጋብቻ አንድ ጊዜ ተሞክሮ እንደማይለቀቅና እንደማይፈታ ብዙ መጽሐፍ ቅዱስ ይናገራል። ይሄንን ደግሞ ዛሬ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሬ ያለውን ሐሳብ ይዤ እመጣለሁ ማለት ነው። የእግዚአብሔርን ሐሳብ አቀርባለሁ። ጋብቻን በተመለከተ ለተነሱ ጥያቄ ጳውሎስ የሰጠው መልስ ይላል። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሮ እስከ 40 ቁጥር ማንበብ ይቻላል ማለት ነው። እያንዳንዱ ባህል በጋብቻ ወሲባዊ ግንኙነቶችን ላይ የተለያዩ አመለካከቶች ወይም አመለካከት አለው። ወደ ጋብቻ ከገቡ በኋላ እያንዳንዱ ብሔረሰቦች ብዙ የባህል
ነገሮች አሉ። ወደ ጋብቻ ሲገባ ማለት ነው። አንድ ሰው ወደ ጋብቻ እየገባ ጋብቻን እያደረጋ የሚለው አንድ ሰው ወደ ጋብቻ የሚመጣው ብዙ ባህላት ስለሚኖር አንድ እስከ 3 ይጠቀሳል ማለት ነው። የምዕራባውያን ባህል በወሲባዊ ፍቅር ስለሚደመድሙ ይህንን ወሲባዊ ፍቅር ከሁሉ እንደላቀ ደስታ ይቆጥራሉ። ምዕራባውያን ጋብቻን መሰረት አድርጎ የሚጠቀመው ምንድነው? ራሶቻችን ለማስደሰት ብሎ ነው ወደ ጋብቻ የሚያደርገው። ይሄ የሰው ባህል ነው። የሰው ባህል ነው። አንድ ሰው በምዕራባውያን አመለካከት ሰው ጋብቻ የሚያገባው በምዕራባውያን አመለካከት ወይም ሐሳብ ማለት ነው። ጋብቻ ወሲብ ግንኙነቶች ራስን ማስደሰት ብሎ ዋና ምክንያት አድርጎ የሚንቀሳቀሱበት አጀንዳ የምዕራባውያን ራስን ማስደሰት ብቻ ነው። እነሱ ይህንን ካደረጉ በኋላ ሌላ ደግሞ የአፍሪካ ባህል ጋብቻን ወሲባዊ ግንኙነቶችን ልጆችን ለመውለድ ዓላማ ይጠቀማሉ። አሁን አፍሪካውያን ጥቁር ሕዝብ ማለት ነው። አፍሪካውያን አጠቃላይ ጋብቻን የሚጠቀሙ ዋና አጀንዳ ምንድን ነው ካላችሁ፣ ጋብቻ ልጆችን ለመውለድ ብቻ ምክንያት አድርጎ ያገባል። ይሄ ባህሎችን ነው እያወራው ያለሁት፣ ባህሎችን እያወራው ነኝ። ብዙ ልጆችን ለመውለድ አፍሪካውያን ከአንድ በላይ ሚስቶች ያገባሉ። ዋና ታርጌቱ ምንድን ነው? ልጆችን ለመውለድ ነው። ልጅ ለመውለድ ስለፈለጉ በአንዱ 5 በአንዱ 10 በአንዱ 15 እየወለዱ ብዙ ሚስቶችን ያገባሉ ይላል። እንደገና በጳውሎስ ዘመን ጀምሮ እስከ መካከለኛ ዘመን ድረስ ወሲባዊ ግንኙነቶች ጋብቻ ትክክል አለመሆኖች የሚያስረዳ አመለካከቶች ተንጸባርቀዋል። እንደዚህ ከሆነ መካከለኛ ከጳውሎስ ዘመን ጀምሮ እስከ መካከለኛ ድረስ ጋብቻ እንደዚህ ከሆነ ምን ይጠቅማል? በቃ ብሎ ምን ይጠቅማል? ምን ያዋጣል? ጋብቻ ባናደርግስ ምን አለ እያሉ ይናገራሉ ማለት ነው። ይናገራሉ። ስለዚህ ጋብቻ አንደኛ እግዚአብሔር ሰውን ወንድና ሴት አድርጎ በአምሳሉ ፈጥሯል። ይሄ የሰው ባህል መጀመሪያ ተናግሬያለሁ። አሁን በጋብቻ ላይ ዓላማ የእግዚአብሔር ሐሳብ ምንድን ነው? ጋብቻስ እንዴት መጣ? ጋብቻ የፈጠረው ማን ነው? ጋብቻ ሲጀመር እንዴት ተጀመረ? የሚለው ሐሳብ ላይ አንደኛ እግዚአብሔር ሰውን ወንድና ሴት አድርጎ በአምሳሉ ፈጥሯል። ብዙ ነገር በምድር ላይ ከ1 እስከ 5 ቀናት ብዙ ነገር እግዚአብሔር ፈጥሯል። ግን ወደ ጋብቻ እግዚአብሔር ዋና የእግዚአብሔር አጀንዳ ምንድን ነው? ሰውን እንደ ራሱ ወንድና ሴትን እግዚአብሔር ፈጥሯል ይላል። ወንድና ሴት አድርጎ ፈጥሯል። ሔዋንን ለአዳም እንደ እኩል አጋር አድርጎ ሰጥቷል። እኩልነታቸው ፍቅራቸው ይገልጸው ዘንድ ወሲባዊ ፍቅርን ሰጥቷል። ይህንም ሁሉ መልካም ነው ብሎ ስለሆነ የእግዚአብሔር የፍጥረት አሰራር ከተከተለ ወሲባዊ ፍቅር መልካም ነው። ዘፍጥረት ምዕራፍ 1 እስከ 2 የመኃልየ መጽሐፍ እግዚአብሔር በባልና ሚስት መካከል ያለውን ፍቅር እንደሚቀበል ያሳያል። ሌላኛው መጽሐፍ ቅዱስ እግዚአብሔር በዘፍጥረት ምዕራፍ 1 እና 2 ላይ እግዚአብሔር
ለጋብቻ ወንድና ሴት አድርጎ ከፈጠራ በኋላ መሐላዊ ላይ እግዚአብሔር በወንድና በሴት መካከል የሚሆነውን ፍቅር እግዚአብሔር መልካም አድርጎ ውብ አድርጎ ተቀብሏል ብሎ ይናገራል ቃሉ ላይ። ደግማለሁ የመሐላዊ መጽሐፍ ላይ እግዚአብሔር በባልና ሚስት መካከል ያለውን ፍቅር እንደሚቀበል ያሳያል። ያው እነሱ የሚቀራረቡበት የሚፈቃቀሩበት ዋና አጀንዳ ለምንድን ነው? ይሄ ፍቅር የሚያስፈልገው ውስብ ግንኙነቶች ራሱ እግዚአብሔር ፈቃድ እንደሆነ ባልና ወንድ ግንኙነት የሚፈጠሩበት ጊዜ የእግዚአብሔር አጀንዳ እንደሆነ ሰው በራሱ ጊዜ ያሰበበት ጉዳይ ሳይሆን የእግዚአብሔር አጀንዳ የእግዚአብሔር ዓላማ ነው። ይሄንን ፕሮግራም ሁሉ በሚያደርጉበት ጊዜ ግንኙነት ውስጥ ውሲባዊ ግንኙነት ውስጥ በሚገባበት ጊዜ የእግዚአብሔር ፈቃድ መሆኑን በመሐላዊ መጽሐፍ ላይ ሲናገር እንሰማለን። የመኃልየ መጽሐፍ እግዚአብሔር በባልና ሚስት መካከል ያለውን ፍቅር እንደሚቀበል ያሳያል። ክብር ለጌታ ለኢየሱስ ይሁን። ሁለተኛ ሐሳብ ሌላ እግዚአብሔር ውሲባዊ ፍቅርን የሰጠበት ምክንያት ሰዎች እንዲበዙ ነበር አለ። እግዚአብሔር ይሄንን ውሲባዊ ግንኙነቶችን ለምን ሰጣ? ዝም ብሎ ጊዜያዊ ነው ወይ? ጊዜያዊ እርካታ ነው ወይ? ለዛ ነው ወይ? ምኞትን ለመርካት ነው ወይ? ሰው እንዲባዛ ነው ይላል የእግዚአብሔር ዓላማ። መጀመሪያው እግዚአብሔር ወንድን ሴትን ፈጥሯል። ለምን? ለጋብቻ እንዲሆኑ ዘንድ መጋባት እንዲሆን ዘንድ። ሁለተኛ ሐሳብ ላይ እንዲባዙ ይላል፣ እንዲወልዱ ይላል። ሁለት ተቃራኒ ጾታ ነው የሚቀራረቡት። ያን ሰዓት ሰው ልጅ እግዚአብሔር ደግሞ የሚያባዛ መጀመሪያ እግዚአብሔር አዳምን ከመሬት ከጭቃ ወይም ከአፈር አንስቶ ሰርቶ እንደገና የሕይወትን ቃል በአፍንጫ እፍ አለበት ይላል። ሁለተኛ ሌላ ጊዜ ደግሞ አዳምን እንደገና እንደዚህ አልሰራም። ከአዳም ጎን አጥንቱን ውስጡ ነው ሴት አድርጎ የሰራው። ይሄ የእግዚአብሔር ዓላማ ነው። ወንድሞቼ አንድ ነገር አስቡ። እግዚአብሔር ያደረገው ነገር ለመልካም እንጂ ለክፉ አይደለም። እንድንባዛ ሰው እንዲባዛ ያደረገው ያን ጊዜ አዳምና ሔዋን ነው። አሁን ዛሬ ስንት ህዝብ ነው በዛ እግዚአብሔር በሰጠና በፈቀደው መካከል እየተባዙ ያሉት? ማሰብ አለባቸው። ሶስተኛ ውስብ ግንኙነቶች በባልና በሚስት መካከል ብቻ መፈጸም ይኖርበታል። ሰዎቹ ከጋብቻ በፊትም ሆኖ የትዳር ጓደኞች ካልሆኑ ሰዎች ጋር የሚፈጸመው የትኛውም አይነት ከጋብቻ ውጪ የሆነው ውስብ እግዚአብሔር ያልፈቀደ ነው። አሁን ሶስተኛ ደረጃ የምንመለከተው አንድ ሰው እድሜ ለጋብቻ ደርሷል ወይም ደርሻለሁ ብሎ የፈለገውን ነገር ንክኪ ማድረግ የለበትም ብለዋል። በዚህ ሶስተኛ ሐሳብ ላይ ንክኪ የለበትም። ከጋብቻ ውጪ እግዚአብሔር የቀደሰው ጋብቻ እስኪያመጣው ድረስ ማንኛውም ንክክ እጅ ማስገባት የለበትም፣ ማነካካት የለበትም። ወንድም ሆኖ ሴት የሱ የሆነውን እግዚአብሔር እስኪያዘጋጅ ድረስ እስኪያመጣው ድረስ በትዕግስት ታግሶ መጠበቅ እንጂ ቅድስና እግዚአብሔርን ለማስደሰት እግዚአብሔር በፈቀደው በመልካም ጊዜ እግዚአብሔር በፈቀደው ሰዓት እንጂ በራስ ፈቃድ ጊዜን ለማሳለፍ እና አሎ ወይም ለሱ ያልተፈቀደ ወይም ለሷ ያልተፈቀደ ግንኙነት ወይም ውስብ ግንኙነቶችን ማድረግ የለበትም ብለዋል በሶስተኛ ሐሳብ ላይ። አራተኛ የጋብቻ ግንኙነት እስከ ሞት ድረስ የጸና መሆን አለበት ብሎ ይናገራል። አንድ ሰው ጋብቻ ካደረገ በኋላ ወደ ትዳር ዓለም ከገባ በኋላ ወንድና ሴት በአንድነት ከተጣመሩ በኋላ ትዳርን
ማፍረስ የለበትም። ትዳር መበተን የለበትም። መለያት የለበትም። እስከ ሞት ነው ውሳኔ። የትዳር መጀመሪያና መደምደሚያ መጀመሪያ እግዚአብሔር የትዳር ጀማሪ እግዚአብሔር ስለሆነ መጀመሪያ ደግሞ እንደጀመረው ደግሞ ድምዳሜ በእግዚአብሔር አንድ ሰው በሞት ቢወስድ አጋጣሚ ከሁለቱ አንድ ወንድ ቢሞት ሴት የማግባት ሕግ ተፈቅዷል። ከእሱ ጋራ የተስማማቸው ውል በሞት ምክንያት ፈርሷልና እሷ ብትሞት ሰውዬ ግን ሌላ የማግባት ፈቃድ አለው። እሱ ቢሞት ደግሞ እሷም ሌላውን የማግባት ፈቃድ አለው። መጽሐፍ ቅዱስ እንደዚህ ይላል። ስለዚህ በምዕራብ ዓለም ተስፋፍቶ የሚታየው ፍቺ እጣት ነው። በመጽሐፍ ቅዱስ ውስጥ ፍቺ ሊካሄድ የሚችልበት የማያምን የትዳር ጓደኛ የማታምነው ቲቶ ወይም ያመነ ቲቶ ሲሄድ ወይም ከተጋቢዎቹ አንዱ የማያቆርጥ ዝሙት ካለ ሰው ጋራ የሚፈጸም እንዲሆን ብቻ ነው። ይሄንን ደግሞ አንድ ሰው ትዳር ዓለም ላይ ግጭት የሚፈጥረው ነገርና ወደ መፈታት ደረጃ የሚያደርሰው ምንድነው ካላቸው ለዘላለም የማይቆረጥ ንስሐ ገብቶ የማይመለስ ተመክሮ የማይመለስ እግዚአብሔርን ሰምቶ ፈርቶ የማይመለስ ዝሙት ፈጽሞ ለዘላለም ጸንቶ በዝሙት ዓለም ላይ አልመለስ ባይ ካለ ይሄ ትዳር ሊጸና አይችልም። ይሄ ትዳር ሊጸና አይችልም። ምክንያቱም ምንድነው? ትዳር በእግዚአብሔር አጀንዳ የተመሰረተ አንድ ወንድና አንድ ሴት በጋብቻ የተጣመሩ ስለሆነ እሱም ሌላን ማሰብ የለበትም፣ እሱም ሌላውን ማሰብ አልተፈቀደም ማለት ነው። ከዛ ውጪ እሷ በቤት እያለ ሌላው ላይ ሄዶ ዝሙት የሚሰራ ከሆነ ያው እሱ መጽሐፍ ቅዱሳዊ ስለሆነ መጽሐፍ ቅዱስ አይደግፍም። እንደገና እሱንም ደግሞ ያንን ከሚያደርግበት አጋጣሚ ተመልሶ ንስሐ ገብቶ አላደርግም በማለት ንስሐ ገብቶ የሚመለስ ከሆነ ትዳሩ መቀጠል ይችላል። የግድ አጋጣሚ ወድቆ ከሆነ በዛም ዝሙት ሰርተዋልና ተብሎ ወይም ዝሙት ሰርተዋለች ብሎ ወዲያውኑ ከማባረር ይልቅ ቃሉ ላይ ምን ብለዋል ብሎ ቃሉን በደንብ አድርጎ ማሰብ አለበት። ቆም ብሎ ማሰብ አለበት። ዝሙት ሰርታለች ወይም ዝሙት ሰርተዋል የሚለው ሐሳብ መጽሐፍ ቅዱስ ደግፎ መለያት አለበት ብለዋል። ለምን ብለዋል በሚለው ሐሳብ ላይ ዋና ትኩረት ተደርጎ ቃሉ በሚለው መሰረት መሆን አለበት። ሌላኛው ፍቺ እየበዛ ስለሆነ ፍቺን ምዕራባውያን ያበዛሉ። ፍቺን አለማድረግ ነው። አምስተኛ የእግዚአብሔር የጋብቻ ዓላማ አንድ ወንድ ከአንዲት ሴት፣ አንዲት ሴት ከአንድ ወንድ ጋራ እንዲጋቡ ነው። ለዚህ ነው እግዚአብሔር አዳምን ለሔዋን ሔዋንን ደግሞ ለአዳም የፈጠረው። ስለሆነ የአንድ ወንድ ብዙ ሴቶች ማግባት ሆኖም በአንዳንድ ባህሎች እንደሚታየው የአንዲት ሴት ብዙ ወንዶች ማግባት ትክክል አይደለም ይላሉ። ስለዚህ የተኛም ሃይማኖት ብትሄድ በመጽሐፍ ቅዱሳዊ እኛ በብዛት ክርስቲያኖች ወይም አማኞች መጽሐፍ ቅዱስ ምን ይላል በማለታቸው ቆም ብለን ማሰብ አለብን። ምክንያቱም ምንድነው መጽሐፍ ቅዱስ ላይ
ስለ ጋብቻ ዋና አጀንዳ ማንሳት ከፈለገ ነው መጽሐፍ ቅዱሳዊ ንግግር ውስጥ ላይ የኛ መመዘኛ መተዳደሪያ ደንብ መጽሐፍ ቅዱስ ነው። ማባረር፣ መውጣት፣ አላውቃትም፣ አንቺ በጣም ከስተሻል፣ አታምርም፣ መጀመሪያ የነበረው ደም ግባት የለሽም፣ የለህም፣ አልፈልግም፣ አንተ ጋር ሀብት የለም እና ምን ይበላለሁ፣ ምን ይጠጣለሁ፣ ምን ይለብሳለሁ ብሎ መፈታት መለያት የለም። እግዚአብሔር አንድ ጊዜ አንድ አድርገዋል። ስድስተኛ እግዚአብሔር በወሲብ ፍቅር እንደ ውብ አስደሳች ጠቃሚ የጋብቻ አካል አድርጎ ስለፈጠረ ሰይጣን ሁል ጊዜ ሊያበላሽ ይሞክራል። ይህንን የሚያደርገው በብዙ የተለያዩ መንገዶች ነው። ሰይጣን ያገቡ ሆነ ያላገቡ ሰዎች ከሌሎች ሰዎች ጋር ወሲብ እንዲፈጸሙ ያበረታታቸዋል። ወንዶች ብዙ ሚስቶችን ማግባት ያበረታታል። ወንዶች ሴቶች እኛን ለማርካት የተፈጠረ መሳሪያዎች ናቸው ብሎ እንዲያስቡ ወይም ወሲባዊ ፍቅር ክፉ ነው እንዲሉ ያገፋፋቸዋል ይላል። ስለዚህ ወንድሞች አሁንም መልሶ መላልሶ የሚናገረው ነገር ምንድነው? ወንዶችና ሴቶች መካከል ባገቡና ባላገቡ ሰዎች ላይ እና መልካም ስርዓት ያለው ኑሮ እንዳይኖሩ ሳይጋቡ ያው በጋብቻ ንክክ ግንኙነት ውስጥ እንዲገቡ ለጋብቻ ሳይበቁ ለጋብቻ ሳይወስኑ እንዲሁ በቃ ግብረ ስጋ ግንኙነት እንዲያደርጉ ያገፋፋል። ማን? ሰይጣን። የእግዚአብሔር ዓላማውን ለማበላሻት ያን አገልጋይ ከሆነ የእግዚአብሔር ሐሳብ ያለ ከሆነ ጊዜያዊ ፍትወት ወይም ጊዜያዊ ምኞትን አምጥቶ ያ ሰው በዛ በዝሙት እንዲወድቅ ጋብቻን ለማበላሻት ብዙ ሙከራ ያደርጋል ማለት ነው ጠላት። ያንን ቅዱሳን ወይም ክርስቲያኖች በትዕግስት ይህንን ቃል ሰምታችሁ በደንብ አድርጋችሁ እንድታሰላስሉ በክርስቶስ ስም አቀርባቸዋለሁ። ወንድሞቼ ጋብቻ ይሄ ነው። አሁን በዚህ ዘመን ክርስትና ዓለም ውስጥ ላይ ወይም በክርስቲያን ውስጥ ላይ ይህንን ቃል እንድናገር ያደረገው ነገር ምንድነው ካላቸው ብዙ ኢትዮጵያውያን ጋብቻ ላይ ትኩረት እያደረገን ማጥናት አለበት። በምን ዙሪያ ነው የምናጠናው ካላቸው ጋብቻን ለማድረግ ስናስብ ብዙ ነገር እንዳለ ቆም ብለን እያሰበን የጋብቻ ምንነቱን ተረተን እናስገባ ወይም እናግባ። ሌላኛ ደግሞ ወደ ልማት ሀገር ከሄደን በኋላ ወንዶችም ሴቶችም ያገቡ ያላገቡ ሄደዋል። ለጋብቻ ስትፈልጉ ቅድምም በመግቢያ እንደተናገር ብዙ ጥናት ያስፈልጋል። አሁን በዚህ ሰዓትና በዚህ ጊዜ ላይ የክርስትናን ሃይማኖት ለማበላሻት ጠላት ያቀደው በምንድነው ካላቸው በክርስትና ጫና ለማድረግ በጋብቻ ውስጥ ነው። ጋብቻ ውስጥ ላይ ምን አይነት ጫና እየፈጠረ ነው ካላችሁ አግብቶ የወለዱ ሰዎችን እየበታተነ አንደኛ፣ ሁለተኛ ከድህነት አንፃር ወደ ልማት ሀገር የወጡ ወንዶችና ሴቶች ያልተፈለገ ጋብቻ ዓላማ ውስጥ እየገቡ ሁለትና ሶስት የወለዱት አዲስ ጋብቻ እየመሰረቱ ብዙ ችግር እየደረሰ በቤተክርስቲያን ብዙ ብልሽት እየደረሰ ደግሞ በተለያዩ ጋብቻ ላይ ወደ ቃል ኪዳን አደራረግ ዙሪያ ላይ የቤተክርስቲያን አገልጋዮች ወይም ፓስተሮች ብዙ ጥናት ማድረግ አለባቸው። ያንን ጥናት ልጅቷ ቤተሰብ ባክግራውንድ ወይም የሷ ጀርባን ከየት እንደመጣቸው ቤተ እምነቷን፣ ሃይማኖቷን፣ አመጣጧን ይህን በደንብ ቼክ ካልተደረገ ወይም ጥናት ካልተደረገ ቤተክርስቲያን ላይ ብዙ ችግሮች የጋብቻ መፈታት እንደዚህ ችግሮች እየከሰታ ስለሆነ እባክን ቅዱሳን ይህንን ስለ ጋብቻ ጠንካራ
ውሳኔ ወስኖ እንደ አገልጋይ እንደ ፓስተር እየመከርኩ ያለው ነገር ምንድነው ካላቸው፣ አንደኛ ጋብቻ ለእናንተ ጠቃሚ መሆኑን፣ ጋብቻ ልጅ ለመውለድ ነው። ጋብቻ ከዝሙት ጥንቃቄም ነው። ጋብቻ እግዚአብሔር የሚከብርበትም ነው። ጋብቻ እግዚአብሔር ደግሞ እኛን ወደ ሰማይ የሚወስድበት ዋና አጀንዳም ስለሆነ በጋብቻ ትኩረት አድርጋችሁ እግዚአብሔርን በመፍራት እግዚአብሔር የሚከበርበት ጋብቻ ላይ ይሁኑ። ጌታ አብዝቶ ይባርካቸው። ዘመናችሁ ይባረክ። ይሄንን ጋብቻ እየተመኛችሁ ለማግባት እየፈለጋችሁ በብዙ ሁኔታ ያልተመቹ ወንድሞቼ ትኖራላችሁ፣ እህቶቼ ትኖራላችሁ። እኔ እንደ እግዚአብሔር ሰው ጸልያችኋለሁ። በእግዚአብሔር ስም በእናንተ ጋብቻ ላይ እግዚአብሔር ክብር ይገለጥ። ቢዝነስ፣ ዓለም፣ ገንዘብ አለመኖር፣ አለመገኘት፣ ጋብቻን እየፈለጋችሁ ቢዝነስ ወይም ገንዘብ ስላጣችሁ የተቀመጣችሁ ጥሩ ገንዘብን አገኝታችሁ እግዚአብሔር ባጀት ይሁንላችሁ፣ በርከት ይሁንላችሁ እላችኋለሁ። እህቶቼ ጥሩ ደም ግባት እያላችሁ ጠያቂ አጥታችሁ በተለያዩ ሁኔታ የታሰራችሁ ካላችሁ በኢየሱስ ስም ለእናንተ የሚሆነው መልካም ወንድን እግዚአብሔር አሳልፎ ይስጣችሁ። በትዳር ተባርካችሁ ልጆችን ውለዱ፣ ተባረኩ። ጌታ ዘመናችሁን ይባርክ። ፓስተር ዳዊት ዋላኖ እባላለሁ። ከሳውዝ አፍሪካ ከባታ ውርስ ወንጌል አማኞች ቤተክርስቲያን ነኝ። ጌታ ይባርካችሁ።